እንኳን ደህና መጣችሁ። ዛሬ እንግዲህ ሰርፕራይዝ ልታረግ ሄዳ ሰርፕራይዝ ስለተደረገች ሚስት ነው ማወራችሁ። 25 ዓመት እንግዲህ በትዳር ኖረዋል። ትልልቅ ልጆችም አፍርተዋል እና ብዙ ጊዜ እሷ ቤቷን ልጆቿን ማኔጅ ማድረግ ላይ ነው ፎከሷ። ባሏንም ታግዘዋለች በስራ ግን አልፎ አልፎ ነው እና ብዙ ትኩረቷ ልጆቿ ላይ ቤቷ ላይ ራሷ ላይ ነበር። እንዲሁም ባሏንም ግን ትልቅ ካምፓኒ ያላቸው እንግዲህ ካምፓኒው ላይ ብዙ ስራውን የሚያስኬደው ባሏና ሰራተኞች ናቸው ማለት ነው። እና እንግዲህ 25ኛ ዓመታችን የጋብቻ በዓላችን ልናከብር ስለሆነ በሚል ወደ ቢሮ ጎራ ትልና ሰርፕራይዝ ለማድረግ ስትሄድ ሌላ ነገር ገጠማትና እሷ ሰርፕራይዝ ሆነች ማለት ነው። ያ እንግዲህ እንዴት የተፈጠረው እዛው አንዲት ከሷ በእድሜ የምታንስ ሴት ገብታ ከባሏ ጋር እንግዲህ ወንበሩ ላይ ሆነው ሌላ ነገር ሲያደርጉ ትሰማለች፣ ታያለች። አጋጣሚ ሄደችበት ሰዓት የምሳ ሰዓት ነው፣ ማንም የለም። ብዙ ሰራተኞች ወጣው ለምሳ ወጣዋል። እሷና ያቺ ሴት ነው ያሉት፣ ባለቤቷና ሌላ ሴት ማለት ነው። እሷም እንግዲህ በመደናገጥ ቆማ ስታይ ነገሩ ድምፅ ምናምን ሰማች። የሳቅ የሆነ ፍቅረኛሞች ወይም ባልና ሚስቶች እንደሚያደርጉት ልፊያ ትግል አይነት ድምፅ ስትሰማ ማመን ቢያቅታትም እንደምንም ራሷን ተቆጣጥራ በስልኳ ሪከርድ ማድረግ ስትጀምር ሌላ ነገር ነበረ እና ያንን እንደምንም ተቆጣጥራ ሴቭ አድርጋ ዞር ብላ ወረደች እና ከዛ ህንፃ ወጥታ እንግዲህ እንደምንም ነገሩ ቢከብዳትም ቢያማትም ያልጠበቀችው ትልቅ ዱብዳ ነው። ነገር ግን እንደምንም ራሷን ተቆጣጥራ መጨረሻውን ማየት ስለፈለገች መነጽር ሻርፕ ምናምን ገዝታ ራሷን ቀየር አድርጋ ልጅቱ እስክትወጣ ከሩቁና መጠባበቅ ጀመረች ማለት ነው። ልክ ስትወጣላት እንደምንም ከካፌ ተቀምጣ ነበር። እንግዲህ መሀል ከተማ ላይ ስለሆነ ፊት ለፊት ካፌዎች ምናምን ነበሩ አለች። በእንደዛ ሁኔታ እየጠበቀቻት እንደምንም ጨርሳ ወጣች። ልክ ስትወጣ ተከታትላ እንደምንም ለማናገር ምናምን ስትሞክር አንቺ ማንሽ የሰው ሚስጥር ለመጠየቅ ምትሞክሪው ምናምን ብላ የሆነ ነገር ካለቻት በኋላ እንግዲህ እንደምንም ማሳምናት ወሬውን ያው አብሮን የሚሰራ ቢሮ አብረን የምንሰራ ሰዎች ነን፣ እንዴት አንቺ ምን ሆነሽ ምናምን አይነት በሚል ሙድ ብቻ ለሳልሳ እንግዲህ ለማወጣጣት ሞከረች። ልጅቱም ወይም ሴትዮዋ የሁለት ልጆች አባቷ እንደሆነ እሷንም ጥሩ ኑሮ እንደሚያኖራት ልጆቿም ጥሩ ትምህርት ቤት እንደሚማሩ ትራቭል አደርጋለሁ፣ ያዝናናኛል፣ የሚፈልገውን ነገር ያደርግልኛል፣ ስለዛ እወደዋለሁ እንጂ ባለትዳርና የልጆች አባት እንደሆነ ነግሮኛል አለችኝ አለች። እና በዛ ሰዓት በቃ ሽባ ሆንኩኝ፣ ደነገጥኩኝ፣ ራሴን መቆጣጠር አልቻልኩም፣ ብዙ ነገሮችን አሰብኩ። ግን እንደምንም ልጅቱን አስወርታ ስታወራት እሷ ሻርፓን ሸፈን አድርጋ በስልኳ ሪከርድ ስታረጋት ነበረ ማለት ነው። እና እያንዳንዱን ነገር ሪከርድ አድርጋ ወደ ቤቷ ተመልሳ ትገባለች። ወደ ቤቷ ተመልሳ ስትገባ እንግዲህ ወዳጅ ዘመድ፣ ቤተሰብ፣ ልጆችም 25ኛ ዓመታቸውን ለማክበር ቤት የጋብቻ በዓሉ ደርሷል ተብሎ ዝግጅት ላይ ናቸው። እና ያ ዝግጅት ላይ አውጥቼ ላዋርደው ሰው ፊት ወይስ ደግሞ ለራሱ ልንገረው አይነት ውስጥ ሆና እንደምንም ራሷን ተቆጣጥራ ያ የ25ኛ ዓመት የጋብቻ በዓልም በትልቁ ተደግሶ ተከበረ። በቃ በጣም የሚገርም ፕሮግራም ሆነ። እሷም ምንም ሳትል በቃ እንደምንም ያን ነገር አሳለፈች። ከዛ የጋብቻ በዓሉ በተከበረ በሁለት ቀን ወይ ምናምን ሽማግሌ ሰብስባ በቃ ልንፋታ ነው፣ ልጆቹም ቤተሰቦቹም ባሉበት ሰብሰብ አድርጋ እንዴ ምን ተፈጠረ? አሁን 25ኛ ዓመታችሁን አክብራችሁ ሳምንት ሳይሞላ እንዴት እንደዚህማ አይደረግም? ሰውስ ምን ይላል? ይህን ያክል ዓመትስ ኖራችሁ ምን ተፈጥሮ ነው? ምን አድርጎሽ ነው? እንዴት ነው ዛሬ አንድም ቀን ነገሮቻችሁን ወይ የሆነ ጥላችሁን አይተን አናቅም። አሁን ምን ተፈጥሮ ነው ባንዴ ደርሰሽ እንፋታ ምትዩ ብለው ልጆቿም ቤተሰብም ያቅም እንዴት ብሎ ሲያፋጥጧት ተው በቃ እኔ እዚህ ጋር እንዲያበቃ ፈልጋለሁ ምናምን ብትልም ኖ ሲሏት ምክንያትሽን ሳናቅማ እንደዚህ አይነት ነገር አይደረግም ሲሏት እንግዲህ ካላችሁ ብላ ሪከርዱን አውጥታ ቪዲዮንም ድምፅም ስታሰማ ደነገጠ። በቃ አልጠበቀም። በጣም ደነገጠ፣ አፈረ፣ ተሸማቀቀ። ብቻ እንደምንም ነገሩ እነሱም ደነገጡ። እንዴት በጭራሽ አይመስልም፣ አይጠበቅም። ሰውየው በጣም ልጆቹን ቤቱን አክባሪ ሚስቱን የሚወድ ከሷ ውጭ አይደለም ተኝቶ ሊወልድ ምናምን
በፍጹም ነው ማይጠበቀው አሉና እሱ በጣም ደግ ሰው የሰፈሩ ምናምን እንትን ይሄ ጋሼ ምናምን ተብሎ የሚከበር አይነት ሰው ነው። ገባችሁ አይደል? አይጠበቅም እንደዛ። ጭራሽ ከሌላ ሴት ወልዶ ልጆች አሉት ከሌላ ሴት ጋር ቢሮ ድረስ ሳይቀር የሚልከሰከስ አይነት ወንድ ነው በጭራሽ የምትሉት ነው። ያ ነገር ሲጠበቅ ሰው ዱብዳ ሆኖበት ደንግጠዋል ምናምን። ብቻ በዛ ሁኔታ ተሰማ፣ ፍቺ ተደረገ፣ የሀብት ክፍፍል ተደረገና ተለያዩ፣ ተከፋፈሉ። ከዛ እሷ ልጆቿን በቃ ልጆቹ ትምህርታቸው ላይ ፎከስ እንዲያደርጉ ምናምን ራሷ ቤቷን የራሷን የግሏን ነገር እያስኬደች በራሷ በቃ ንስሐዋን ገብታ ቆረበች። በቃ ከፈጣሪ ጋር ከዚህ በኋላ በቃኝ፣ እሱ እንኳን ይህን ያክል ዓመት አምኜው ወድጄው አፍቅሬው የኖርኩት ሰው እንደዚህ ካረገ ከዚህ በኋላ ጭራሽ በዚህ ዘመንማ ደግሞ ብላ በቃ ይበቃኛል። ከዚህ በኋላ እንግዲህ እስክሞት ድረስ እናንተ ልጆቼ ጥሩ ነገር ሰርታችሁ ደግሞ እናንተ በእናንተ ጥሩ ነገር ማየት ፈጣሪ ያሳየኝ፣ ከዚህ ውጭ አልፈልግም ብላ እሷም ገዳማት ትዞራለች። በቃ ከፈጣሪ ጋር ሆነ ግንኙነቷ ተወቹ። እሱ እንግዲህ ከዛችኛዋ ጋር ይመስለኛል የራሱን ላይፍ መኖር ጀመረ ምናምን። ያው ጥሩ ድርጅት ምናምን ያላቸው አይነት ሰዎች ስለሆኑ ያን ስራ እያስቀጠለ ምናምን መኖር ጀመረ። እሱ ግን በጸጸት እንደታመመ ብዙ ነገር እንደደረሰበት ከዛም አልፎ በጣም እንደተጸጸተ ብዙ ነገርም እንዳሳለፈ ከዛ ደግሞ ታማሚ ሆኖ ስኳር በሽታ፣ ግፊት ምናምን እንደዚህ ጭንቀቱ ወይ መጸጸቱ ምናምን ይሁን አላቅም ብቻ እነዚህ ተደማምረውበት እንደ ድሮ በቃ ይወጣል ይገባል፣ ግን ስራው ላይም ሰራተኛ ነው እንጂ እሱ እንደማያስኬደው ታሞ ሆስፒታል እንደሚመላለስ ምናምን ሰሙ። በጣም አዘኑ እና ምን ልላችሁ ፈልጌ ነው አሁን ይህን ታሪክ ሳመጣው ብዙ ሰው እንዲማርበት ነው። ማለት ምንም ነገር ያልፋል። ጊዜያዊ ስሜት ወይ ደስታ ምናምን ሊያስጨንቅ ይችላል፣ ግን የሆነ ሰዓት ላይ ያልፍና አእምሯችሁን ራሳችሁን ስትጠይቁ የሆነ የምትጸጽቱበት ነገር ይኖራል። እና አሁን ይህ ሰው ያደረገው ነገር ልክ አይደለም። መወስለቱ ኃጢአት ነው ምናምን ብቻ ሳይሆን ያመነችው የወደደችው ሚስቱን እንደዛ ማድረጉ፣ በዛ ላይ ደግሞ ሴትን የዋሸ የሴትን እንባ ያለበት ሴት ያዘነችበት ሰው መጨረሻው አያምርም ይባላል። እና እንደው ብዙ ጊዜ ከስሜታችን ውጭ ራሳችን እንኳን ተቆጣጥረን ለልጆች ለቀጣዩ ሰው ምን እናስተላልፋለን? የወደዷችሁ ያመኗችሁ ሰዎችን ስትክዱ እነዛ ሰዎች ባያዩዋችሁ እንኳን ፈጣሪ ያያልና አንድ ቀን ያዋርዳል። ምክንያቱም ሁሌ አትጠበቁምና ስተት ቢኖርም እንኳን ከዛ ስተት ቆም ብሎ አስቦ ያን ነገር ላለመድገም መስራት። ስተት ሊኖራል፣ ያው የሰዎች ልጆች ነን፣ ዓለማዊ ኑሮ ሊፈትነን ይችላል። ግን እንደዚህ አይነት ስተቶች ዋጋ ያስከፍላሉ ለማለት ነው። እና ብዙዎቻችንን ያስተምራል ብዬ ስላሰብኩ ነው። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰላም ዋሉ።